የለመዳችሁትን ሁሉ ጠብቁ። ያ ለኔ ስራዬ ነው። በሁኔታዎች አለመመቻቸት ከሀገሪቱ ሙድ አኳያ ያዚህ ያደረካቸው ነገሮች አሉ። ብዙ እንትን ያልኳቸው ነገሮች አሉ እና ላይሆን ይችላል። የሆነ ኮምፈርት ዞን አለ አይደለ? ለኛ መድረክ በጣም ኮምፈርት ዞን መሆን አለበት። እሱ እንዲስማማን ማድረግ ያስፈልጋል እንጂ የሆነ ቦታ እንትን ብሎ ምናምን ሲባል አስቸጋሪ ነው። ስለዚህ ስራዬ ነው። አሪፍ ስራ ጠብቁ። በጣም አሪፍ። በጣም እናመሰግናለን። እዚህ ጥሪያችን አክብረህ ስለመጣ ልምድህን ስላካፈልከን እጅግ በጣም ከልብ ነው የምናመሰግነው። በፕሪስቲጅ አዲስ ስም እንደዚሁም በአሜሪካ ኤምባሲ ስም ከልብ እናመሰግናለን። ግን እዚህ ላሉ ወጣቶች መግለጽ ፈልጋለሁ የምትለው የመጨረሻ መልእክት ካለ እሱ መናገር ትችላለህ። በጣም አመሰግናለሁ። እስካሁን ሰዓት ድረስ ቁጭ ብላችሁ በነጻ እኔን ስላያችሁ ስለመጣችሁ በጣም ነው የማመሰግነው። ስለጠየቃችሁኝ በጣም ደስ ይለኛል። በሚቀጥለው ጊዜ ስንገናኝ ደግሞ ሌላ ጥያቄዎች ይኖራችሁ ይሆናል። ደስ የሚለው ጥያቄ ይሄንን ሲን እንዴት ሰራችሁት የሚለው ሲን ስሜት ይሰጣል። ወደፊት እሱን ሰርተን ከፍ ያለ ነገር ሰርተን እንገናኛለን። እናንተም ስትመጡ ደስ ብሏችሁ እንድትመጡ ይሁን። ሌላው ነገር በዚህ ሙያ ውስጥ መስራት የምትፈልጉ ከሆነ ከራሳችሁ በቀር ሌላ ማንም ሰው እንዳታምኑ። ራሳችሁን ካላመናችሁ ወደ ሙያ ወደ ቲያትር እና ፊልም አትግቡ። ማመን ያለባችሁ መጀመሪያ ራሳችሁን ነው። ማንንም እንዳታምኑ፣ ማንንም ማለት ነው። ያ ደግሞ ህዝቡን አላልኩም፣ ተመልካቹን አላልኩም። በዙሪያችሁ በአካባቢያችሁ ያለውን በዚህ በሙያ ውስጥ ያለውን ነገር እኛ እንኮርጃለን። ልክ ትልቁ ህፃን ተቀራራቢ እድሜ ያላቸው ልጆች ትልቁ አመመኝ ሲባልና ልጁ ትልቁ እንክብካቤ ሲደረግለት ትንሹም አመመኝ ሌላ እንደዛ አይነት ባህሪ ስላለን በእኛ ሙያ ውስጥ ከራሳችሁ በቀር ሌላ ሰው እንዳታምኑ። በደንብ ማዳመጥ አለባችሁ። የማያስፈልጋችሁን ነገር በጭራሽ እንዳትሰሙ። የማይሆን ኮተት አእምሯችሁ ውስጥ ከታችሁ ያንን ለማውጣት እንዳትሰሙ ምላችሁ እንደዚህ አይነት እና ኮተት ይሞላና አእምሯችሁ ውስጥ ከዛ በኋላ ትክክለኛው ነገር ሲመጣ ለማስገባት ትቸገራላችሁ። መስማት የማትፈልጉትን ወይም ደግሞ እንደገና ደግሞ በጣም የምታከብሩት ወይም ደግሞ በጣም የምትወዱት ሰው ብዙ ነገር ሲያደርግ ልታዩት ትችላላችሁ እና የይቅርታ ሰው መሆን አለባችሁ። ለካ እኔም ማቀው እሱን ነው ይሄኛውን አይደለም ማለት አለባችሁ። ተጠግተን ስናየው አንዳንዴ አስቸጋሪ ነው እና እንትና ብርሃነ መዋ ከተናገራቸው ንግግሮች ውስጥ አንደኛው የተባበሩት መንግስታት ህንጻ ስር ሆምለስ ተኝቶ አይቻለሁ አለ። የጎዳና ተዳዳሪ ተኝቶ አይቻለሁ አለ። የተባበሩት መንግስታት ህንጻ ስር ኒውዮርክ። ስለዚህ የተባበሩት መንግስታት የታለ ብላችሁ ስትሄዱ ውሻ ምናምን ድበሩ ላይ ብታየው እንዴ ይሄ የተባበሩት መንግስታት ህንጻ ልትሉ ትችላላችሁ፣ ወይ የጎዳና ተዳዳሪ ተኝቶ ልታገኙ ትችላላችሁ። ሰውም እንደዛ ነው። እኔን ስታቁኝ፣ እኔን የሆነ ቦታ ስታገኙኝ ወይም በምትፈልጉት መጠን ትሪት ላላረጋችሁ እችላለሁ። ወይም ምክንያቱም እናንተ ራሳችሁ የመጣችሁበት መንገድ ሌላ ነው፣ እኔ የመጣሁበት መንገድ ሌላ ነው። ለዛን ቀን ማለት ነው። ሰው በቀጠሮ ቀጥሯችሁ ሌላ ነገር ካልተናገራችሁ በስተቀር በአጋጣሚ አግኝታችሁት የሆነ ነገር ስትሉ አጋጣሚ እንደሆነ አስቡ። አጋጣሚ ነው፣ ግን አጋጣሚ አንድ ጊዜ ነው፣ ሁለት ጊዜ አጋጣሚ አይደለም። አንዴ ይቅርታ ማድረግ ትችላላችሁ። እና በደንብ ማንበብ አለባችሁ። ደጋግማችሁ አንብቡ። ብዙ ከመስማት ማንበብ ይሻላል። የኛ ነገር አብዛኛው መጽሐፎቻችን አብዛኞቹ ታሪኮቻችን የተተረኩ ናቸው። ተረካዎቹ ደግሞ በሆነ ሳይድ የተያዙ ናቸው። የሆነ ጊዜ 70 ገደሉ ሲል አንደኛው 140 ያደረገና አንደኛው ከነበረው ህዝብ በላይ ያደረገውና ነው
ችግር የሚሆነው እና እንደዛ እንዳይሆን ምንም ነገር መፍራት የለባችሁ። ምንም ነገር መፍራት የለባችሁ በጭራሽ ማለት ነው። ይሄንን ወደዚህ ሙያ ለሚገባ ሰው መክረው መፍራት የለባችሁ። የመፍራት የለባችሁ ምላችሁ ግን በዚህ በቀሽም ፖለቲካ ምናምን ውስጥ ገብታችሁ አይደለም፣ በኪነ ጥበቡ ነው። በኪነ ጥበቡ ውስጥ ደግሞ በየት በኩል ፖለቲካ እንደሚመጣ አታውቁም። የምትይዙት ዣንጥላ ከሰጣችሁ ዣንጥላው ላይ ምን ተጽፏል ቼክ ማድረግ አለባችሁ። ማብረታችሁ ሳይን ሊኖረው ይችላል ወይ የሆነ ነገር ሊኖር ይችላል ወይ የሆነ ነገር ሊኖር ይችላል። ጥንቃቄ አድርጉ እና ይሄንን ነው እኔ እንግዲህ በዚህች እድሜ የምነግራችሁ ነገር ይሄንን ነው። እኔ ሁሉንም ነገር አድርጌያለሁ ብዬ ሳይሆን ቆይቼ አድርጌው ነው የተሻለ ነገር ያገኘሁት እና በድጋሚ በጣም አመሰግናችኋለሁ። ጤንነቴን ስለተመኛችሁ እጅግ በጣም አመሰግናለሁ። እንግዲህ ሌላ ከጎደለ ነገር ካለ እግዚአብሔር ይሙላበት። በጣም እናመሰግናለን። ሁላችሁ